ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ትንሽ ልላችሁ የምፈልገው ነገር እዚህ ፎሬክስ ትሬዲንግ ጋር የተያያዘ ነገር ነው። እንደምታውቁት እንደምትሰሙት በጣም ብዙ ማለት ከኛ ገቢ አንፃር ምን ያክል ያሰኛል የሚለውን ነገር በደንብ የተረዳችሁት አይመስለኝም። ከተረዳችሁት እሰየው። እንዴት ይሰራል፣ የት ላይ እንሰራለን እና ምን በመጠቀም እንሰራለን የሚለውን ነገር እስኪ ዛሬ ላሳያችሁ። እንዴት እንሰራለን የሚለው ላይ በትኩረት እና ምን ያክል እንሰራለን የሚለውን በትኩረት እንድታዩ እጠይቃለሁ። ለሱ ምን ያስፈልገናል፣ ምን ያክል ካፒታልስ ልንጀምርበት እንችላለን የሚለው ነገር እሱንም በትንሹ ላሳያችሁ ማለት ነው። መጀመሪያ የሚያስፈልገን ምንድነው? ብዙ ጊዜ እኛ እየተጠቀምንበት ያለው ኤክሰነስ ነው። ኤክሰነስ ብሮከር ማለት ነው። ግን ሌሎች ብዙ አሉ። ኤክሰነስ ተጠቅመን አሁን እሱን ሲታፑ እናስተካክላለን ማለት ነው። ኤክሰነስ መጀመሪያ ምን ማድረግ አለብን? ሬጂስተር አድርገን ቬሪፋይ እናድርግ አካውንታችንን። ሊንክ ዲስክሪፕሽን ላይ አለ። አሁን ግቡና ሁሉንም 24 ሰዓት ምናምን የሚል ነገር አለ። ዶክመንት ቬሪፋይ ስናደርግ ግን ከ10 ደቂቃ እና ከ15 ደቂቃ ባልበለጠ ቬሪፋይ እናደርጋለን። እሱ ላይ የሚያስቸግራችሁ ፕሩፍ ኦፍ ሬሲደንስ የሚለው ነው። እሱን ደግሞ ልክ እንደዚህ ለምሳሌ አድሬስ እና ፎን ናምበር ልክ እንደዚህ አድርጋችሁ አስገቡ። ከዛም በኋላ ምንም አያስቸግራችሁም፣ ፉሊ ቬሪፋይ ያደርግላችኋል ማለት ነው። እሱን ቬሪፊኬሽን ፕሮሰስ ከጨረስን በኋላ ኤክሰነስ ቬሪፋይ የሆነ ኤክሰነስ አካውንት አለን ማለት ነው። ኤክሰነስ ለምን ነው የሚያገለግለን? ኢትስ ኤ ብሮከር ነው። የተለያዩ ለምሳሌ ክሪፕቶ ሊሆን ይችላል፣ ፎሬክስ ሊሆን ይችላል እና ሁሉንም ኮሚኒቲ ሊሆን ይችላል። እነሱን ልክ እንደ ብሮከር እንድንገበያይ የሚያደርገን ፕላትፎርም ነው ማለት ነው። ከሱ በተጨማሪ ደግሞ ሌላ ምንድነው? ትሬድ የምናደርግባቸው ፕላትፎርሞች ያስፈልጉናል። ልክ እንደ MT5 አይነት ማለት ነው። እነሱ አሁን በስልክ አፕሊኬሽን ለአንድሮይድ የሚሆን ለአፕል ስልኮች ማለት ለአይፎን ማለት ነው። ለነሱም አሪፍ ነው ማለት አሪፍ ፕላትፎርም አላቸው። እንዲሁም ለሁለቱም አፕሊኬሽን አላቸው እና እሱን MT5 ወይም MT4 እሱን ዳውንሎድ ታደርጋላችሁ። እሱ ላይ ምንም ቬሪፊኬሽን ምናምን የሚባል ነገር የለም። ጀስት ኤክሰነስ ላይ ያለን አካውንት ከMT5 ጋር ኮኔክት አድርገን ትሬድ ለማድረግ የሚያገለግል ፕላትፎርም ነው ማለት ነው። ሌላው ሁለቱ እንደዚህ ከጨረስን የሚያስፈልገን እንዴት ነው መች ነው ባይ የምንለው፣ መች ነው ሴል የምንገባው፣ እሱ የሚለው አናላይዝ መሰረት ማለት ነው። እሱ ደግሞ ምንድነው? ትሬዲንግ ቪው አለ፣ ማርኬት ካፕም አለ። ከሁለት አንዱ ሌሎችም አሉ። ከሁለት አንዱ ግን ትሬዲንግ ቪው ላይ ነው ሞረን የምጠቀመው እና ከሁለት አንዱ አካውንት ክሬት አድርጉና በፍሪ ኖርማል ፍሪ የሚያስጠቅመን አለ። ፕሪሚየም አለው ግን ለኛ ፍሪ በቂው ነው። እሱ ላይ አናላይዝ እንሰራለን ማለት ነው። አናላይዝ የምንለው ምንድነው? ምን ሲሆን ነው ትሬድ ባይ ትሬድ የምንገባው? ባይ ማለት እዚህ ቦታ ላይ ገዝተን ልክ እንደዚህ ሲደርስ ትርፋችን ይዘን ቴክ ፕሮፊት የምናደርግበት ማለት ነው። ሴልም እንደዚሁ እንደ ዋጋው ከፍ ያለ ቦታ ላይ ገዝተን ትንሽ ዝቅ ሲል ቴክ ፕሮፊት የምናደርግበት ነው ማለት ነው። አሁን ትሬዲንግ ቪው እሱም ዲስክሪፕሽን ላይ ያለ ትሬዲንግ ቪው ዶት ኮም የሚል ከዲስክሪፕሽን ላይ ማስነሳት ትችላላችሁ። ስልክም በተጠቀሙ ፒሲም በተጠቀሙ ትችላላችሁ። ግን ፒሲ ላይ ቢሆን በጣም አሪፍ ነው። ለእይታም ሞር በቃ ዋይድሊ ማየት እንችላለን ማለት ነው። ምን እንጠቀማለን? ኤክሰነስ MT5 ወይም MT4 ፕላስ ደግሞ ትሬዲንግ ቪው እንዲሁም ማርኬት ካፕ ፋክቶሪ.com አለ። እሱን መጠቀም እንችላለን። ግን ዛሬ ትሬዲንግ ቪው በቂያችን ነው ማለት ነው። ልክ ለመጀመር እንዴት መጀመር እንችላለን? ፍሪሊ አሁን ፕራክቲስ ፍሪሊ ማድረግ እንችላለን ኤክሰነስ ላይ ማለት ነው። ዲሞ እና ሪል አካውንት የሚል አለ። እሱን ማሳያችኋለሁ ላይክ እንደዚህ ማለት ነው። እዚህ ጋር ሪል አካውንት ይላል። ኔክስት ደግሞ እዚህ ጋር ምን ይላል? ዲሞ አካውንት ይላል። ዲሞ ላይ እስከፈለገን ያክል ጊዜ እስከፈለገን ያክል አማውንት ምንድነው ፕራክቲስ ማድረግ እንችላለን። ልክ ሪል ላይ እንደ ትሬድ እንደምናደርገው ሁሉ ዲሞ ላይ ትሬድ አድርገን እዚህ ላይ ቢገባ ነው በሪል እውነት አተርፍኗል የሚለውን በምንፈልገው አማውንት ለምሳሌ በሪል $100 የሚሆን ከሆነ በጀታችን ወይም ስታርታፕ የምናደርግበት ያለን አማውንት ኦፍ መኒ በ$100 ዲሞ ሪሊ በቃ አተርፋለሁ የሚለውን ነገር ወይም አናላይዝ በደንብ እስኪገባን ድረስ በዲሞ ፕራክቲስ ማድረግ እንችላለን ማለት ነው። እንጀምር። አካውንታችሁን ቬሪፋይ እንዳደረጋችሁ እርግጠኛ ነኝ።
አሁን ላይ ወደ ዲሞ እንሂድና እስኪ ዲሞ ምን ይመስላል የሚለውን ነገር እንየው። አሁን ዲሞ አካውንት የሚል አለ። በዲፎልት ስንት ይሰጣል? 5000 ይሰጠናል። እኛ ይቺን 5000 አሁን ለምሳሌ በ100 መጀመር ከፈለግን ይሄኛውን 100 ብለን ሴት እናድርገው ማለት ነው አማውንቱን። ስለዚህ ይሄን ኖርማል 5000 የሚለውን አጥፉና 100 ብላችሁ ሙሉ። ከዛ ሴት ባላንስ በሉት። እንደዚህ ሴት ያደርግላችኋል 100 ማለት ነው። እንቀጥላለን። እንዴት ነው አሁን እዚህ ጋር ምንድነው ትሬድ ለማድረግ እቺ ትሬድ እና ዊዝድሮ እንዲሁም እቺ 3 ነጥብ በተኖች አሉ። ትሬድ የምትለውን ንኩት ያስመርጣቸዋል። በኤክስቴንስ ተርሚናል ነው ትሬድ የምታደርጉ ወይስ በኤምቲ5 ነው የሚለውን አሁን ለጊዜው እሺ ምን እንበለው በተርሚናል ነው። በተርሚናል ስንለው አንድ ዊንዶ አድ ያደርግና ተርሚናል ይከፍትልናል ማለት ነው። ልክ እንደዚህ ማለት ነው። እዚህ ላይ እንግዲህ አዲስ ከሆናችሁ አላቅም እሱን ለፕላትፎርሙ ለብቻ አንድ ቪዲዮ ሰራለሁ። ቀጣይ ቼክ ታሩታላችሁ። ዛሬ ወይ ነገ ምሽት ላይ ሰራላችኋለሁ። እሱን ታያላችሁ። ግን እንዴት ነው ባይና ሴል ብለን እንዴት ነው የምናተርፈው? እንደምታዩት ፕላትፎርሙ እንደዚህ አይነት ካንድሎች እንደዚህ የመውጣት የመወረድ ነው። ትርፍ የምናገኘው ከዚህ ላይ ገዝተን እዚህ ላይ ስንሸጥ ወይም ከላይ ገዝተን ወደ ታች ሲወርድ ነው እኛ ትርፍ ማግኘት የምንችለው። ይወርዳል ወይ በቃ ሪሊ እኛ እዚህ ላይ ብንገዛ እዚህ ይወጣል ወይ እዚህ ብንሽን ሴል ብንል ደግሞ እዚህ ወደዚህ ታች ይወርድልናል ወይ የሚለውን እሱን ነገር በቃ እሱን ነው አናላይዝ የምንለው ማለት ነው። እሱን ትሬዲንግ ቪው ላይ የተለያዩ ኢንዲኬተሮች አሉ። እሱ ላይ አናላይዛችን እንሰራለን። ግን አሁን እስኪ ጀስት በቃ ወጣም ወረደም አይ ዶንት ኖ በቃ አናቅም። ግን እስኪ ሴል የሚለውን በተን ክሊክ አድርጉና በጀታችን 500 ነው 500 ሳይሆን 100 ብለን ነው ሴት ያደረግነው 100 ነው። እሱን እስኪ ሴል እንበለው እና ወይም ከስራለ ወይም እናተርፋለን። አናላይዝ አልሰራንም ጀስት በቃ ገስ ነው። እስኪ ምን ትታላችሁ? ሴል እንበለው ሴል በተን ማለት ነው። እዚህ ከፍ ብሎ ምን አለ? ስቶፕ ሎስ የሚል አለ፣ ቴክ ፕሮፊት የሚል አለ፣ እንዲሁም ፔንዲንግ የሚል አለ። ፔንዲንግ የሚለው ምንድነው? ማርኬቱ እዚህ ቦታ ላይ ሲደርስ ግዛልኝ ወይ ሽጥልኝ አይነት የምንለው ነገር የያዘ ፔንዲንግ እንለዋለን። አሁን ግን ቴክ ፕሮፊት አናስቀምጥም፣ ስቶፕ ሎዝም አናስቀምጥም። ጀስት በቃ እያየነው ስለሆነ እሱ ላይ ሴል እንልና እስኪ ማርኬት እናየዋለን። ይሄን እያየን እንሄዳለን ማለት ነው። አሁን እንዴት ነው ሴል ማድረግና ባይ ማድረግ አወቅን ማለት ነው። ከዚህ የተሻለ እውቀት ያላችሁ ሊሆን ይችላል። ግን አድቫንስድ እየሆኑ ስለምንሄድ እሱ ላይ በደንብ እየተረዳን እንሄዳለን ማለት ነው። ጀስት ይሄ ሴል ማለትና ባይ ማለት ምናልባት ለመጀመሪያ ጊዜ ዛሬ ለምታዩ ልጅ እንደሆነ እንጂ ኢትስ ሶ ሲምፕል። ቀጣይ የምንሄደው እንዴት ሴል እንላለን፣ በቃ ትርፋማ ለመሆን እንዴት ሴል እንላለን የሚለውን ወደ ማወቅ ነው ማለት ነው። እሱም ቪዲዮ በቀጣይ ቪዲዮ አሁን እየረዘመ ስለሆነ በቀጣይ ቪዲዮ እመለቅላችሁ ይሆናል። ሰብስክራይብ እና ላይክ በማድረግ እኔንም አበረታቱኝ። አብረን እየተማርን አብረን ትርፋማ እየሆንን እንሄዳለን ማለት ነው። ለዛሬ አመሰግናለሁ። የኔ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። እንዲሁም ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። ሁሉም ዲስክሪፕሽን ላይ አለ። አመሰግናለሁ። መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቸር ቆዩ። አመሰግናለሁ።